ሰላም ተመልካቾቻችን ይህ ጉርታም የተሰኘው ፕሮግራማችን ነው። በዚህ ፕሮግራማችን ላይ በየሳምንቱ ምንወዳቸውን ምናከብራቸውን የኪነ ጥበብ ሰዎች ይዘን ወደ እናንተ እንደርሳለን። በዛሬው ዕለት እንግዳ አድርጌ ጋበዝኳት በጣም ምንወዳት ምናከብራት ድምጻዊ ናት። ከዚህ በፊትም በተለያዩ መድረኮች ላይ ስራዋን ስታቀርብ የሚታወስ ነው። ለምሳሌ ያክል በኮክ ስቱዲዮ አፍሪካ ላይ ከተለያዩ ኢትዮጵያዊ አፍሪካዊ አርቲስቶች ጋር በመሆን ቆንጆ ስራዎችን ወደኛ አድርሳለች። በቅርቡ ደግሞ ወገግታ የተሰኘ አልበም ወደኛ ደርሷል። በጣም ቆንጆ ስራ ነው። ብዙ ሰው ወዶላታልም። የዛሬው እንግዳችን ድምጻዊ ቤቲጂ ናት። ከቤቲጂ ጋር አንድ ጨዋታ ይኖረናል ዛሬ። ጨዋታችን ምንድነው? ባንድ ይኖረናል። ከዛ ደግሞ እጣዎች አሉ። እጣዎቹ ላይ የዘፋኞቹ ስም ከነ ዘፈናቸው ርዕስ ተቀምጧል። ከዛ ባንዱ ሙዚቃዎቹን ከለመድንበት ያጫዋወት ሁኔታ ወይም ከመናቀበት ያጫዋወት ሁኔታ በተለየ መልኩ ይጫወትላትና በማታቀው ሙዚቃ ውስጥ እንዴት አርጋ ነው የነሱን ዘፈን የምትጫወተው የሚለውን እንመለከታለን ማለት ነው። ስለዚህ አሁን በቀጥታ ወደዛ እንሄዳለን። አብራችሁ ቆዩ። ተመልካቾቻችን ከመጀመሪያው እጣ ተመልሰናል። ቤቲጂ የመጀመሪያው እጣ ባልጠበቅነው ሁኔታ ቆንጆ አርጋ ተጫውታለች። አሁን ግን ሁለተኛው እጣን እንዴት አርጋ ነው የምትጫወተው የሚለውን ተመልክተን እንመለሳለን። አብራችሁ ቆዩ።
ሁለተኛው ወጣችን ተመልሰናል ቤቲጂ ባልጠበቅነው ሁኔታ ይሄኛውንም ቆንጆ አርጋ ተጫውታለች ይሄ በርግጥ ከጠበቅነው ውጪ ነበር እስቲ አሁን ሶስተኛው እንዴት አርጋ ተጫውታለች የሚለው ተከታትለን እንመለሳለን አብራችሁ ቆዩ ተመልካቾቻችን ሶስተኛ ጧንም ተመልክተን ተመልሰናል በጣም ቆንጆ አርጋ ነበር የተጫወተችው ይሄ ከጠበቅነው ውጪ ነበር ተሳታለች ብለን ገምተን ነበር ግን ቆንጆ አርጋ ነው የተጫወተችው በነገራችን ላይ ቤቲጂ የዩኒሴፍ አምባሳደር ናት በተለያዩ ቦታዎች ላይ ጥሩ ስራዎችን እየሰራች የምትገኝ ድምጻዊት ናት ስለዚህ አሁን ምን እናደርጋለን ሶስቱም ዘፈኖች በአሪፍ ሁኔታ ተጫውታለች ስለዚህ ከዚህ በኋላ የሚቀሩት ሁለት ጣዎች ነበሩ እነሱን ግን አናስወጣትም ማለት በደንብ እየተጫወተችው ስለሆነ አሁን ምን እናደርጋለን ባንዱ ተሳሳተበታለች ብሎ የገመተው ሙዚቃ ወይም ከባድ ነው ብሎ የሚያስበው ሙዚቃ ይጫወትላትና እሱ እንዴት አርጋ ነው የምትወጣው የሚለውን እንመለከታለን ማለት ነው እሱን ተመልክተን እንመለሳለን አብራችሁ ቆዩ ተሰለምተኩ በእጆች እየዳሰስኩ So come right down, super.
ሸሴት ነው ኢላስ ሳይሰማ እናንተ ንስማማ ተመልካቾቻችን የዛሬው ፕሮግራማችን ይመስል ነበር። ዛሬ ለድምጻዊት ቤቲጂ 3 ጣዎች ነበር ያዘጋጀንላት። ነገር ግን ባልጠበቅነው ሁኔታ ሶስቱንም አሪፍ አርጋ ተጫውታቸዋለች። ከዛኛ በራሳችን ልትሳሳትበት ትችላለች ብለን ያሰብነው ሁለት ዘፈን ጨምረንላት ነበር። ያ ሁለቱን አልተጫወተቻቸውም። ያም ቢሆን ግን የፕሮግራማችን አሸናፊ ናት። የዛሬው ፕሮግራማችን ይመስል ነበር። የሚቀጥለው ሳምንት አዲስ አርቲስት አዲስ እንግዳ ይዘን ወደ እናንተ እንደርሳለን። የጉድ ታይም ሾው ነው። መልካም ጊዜ። እስኩተር አራው ሸንተረር ጋራው የአምላክ ጥበብ ነው ባንቺ ታየው የአየሩ ምቾት ሁሌ የሚናፈቅ ቅርሳ ቅርሱማ ልብ የሚሰርቅ ግን ይሄ ነው ወይ አገር ማለት ለዚህ ህዝብ ብቻ ነው የሞቱለት